ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ሰፈራችን ይወት ዱባይ በ3 ቀን ውስጥ ተጥለቅልቃ መሰረት አልባ አደረጋት። እቺ ዝናብ ማለት ነው። አሁን ወደ ስራ እየሄድኩኝ ነው። አሁን በዱባይ ስንት ሰዓት መሰላችሁ? 11 ተኩል ነው። አመጽን፣ በቃ አመጽን። እንዴት ነው የምናልፈው በዚህ ቀን? በጣም ኪሳራ። መንገዱ ተዘግቷል። እንዴት ናችሁ? ሰላም ናችሁ? መኪኖቹ እስከ ሆዳቸው ሰምጠው ነበረ። ትላንትና ለምሳሌ ሳፋሪ ላይ መኪና አያልፍም ነበር። እንትኑ አስፓልቱ በሙሉ ወንዝ ሆኖ ነበረ። እንደውም አንዳንድ እናቶች የፕላስቲኩን ማንሳፈፊያ አምጥተው ልጆቻቸውን እያጫወቱ ነበር። በጣም ጥሩ ሀሳብ ነው። ጥሩ ነው። ወደ ባህር ከመሄድ አጋጣሚ የፈጠረውን ባህር መጠቀም፣ ይሄ የተማረ ሰው የሰለጠነ ሰው ሀሳብ ነው። አዎ ደስ ይላል። ጎበዞች ናቸው። እና እስቲ ቆይ እና እንዴት ናችሁ? ሰላም ናችሁ? ዛሬ እየሄድን ነው፣ ወደ ስራ እየሄድን ነው። አምፀን ውሃ ጎርፍ ከሚወስደን እንዴት ነው የምንሰራው ብለን ማዳሞቻችን ላይ ያመጸናል። እንዴት ናችሁ? ሰላም ናቸው። ስለዚህ ሰፈራችን አላችሁ ላዙሩላችሁ። እንዴ እስኪ ይሁት ሰፈሬ አያችሁ፣ እንዲህ ባህር ውስጥ ነው ያለነው እና ይሄ ነበረ ነገርማችን ሰፈር። አሁን እንዳለ እንትኑ ዝናቡ ዛሬ ያቁሟል። ያው እንደምታየው ኃይለኛ ፀሐይ ወጥቶ በአንድ ቀን ይህንን ውሃ ክዋ አያደርገውም። ግን እስኪ አሁን ሳፋሪ ላይ ያለውን ፀሐይ ማነው ውሃ አሳያችኋለሁ። በጣም ነው የሚገርመው። እንዴት ናችሁ? አሪፍ ነው። እስኪ ግቡና ቻናሌን ምስራቅ ማሙ የሚለውን ገባ ገቡና ሰብስክራይብ አድርጉ፣ አበረታቱኝ። አዲስ ነኝ ለዩቲዩብ። እስቲ ማለፍላችሁ እና አችን 3 ቀን ዱባይ። በነገራችን ላይ አንዳንድ ጊዜ እኛ የምናውቃት ዱባይ ይሄ በመብራት ያሸበረቀችውን ጥሩ ቦታውን ያለንበት ቦታ እኛ ብታዩት ማለት ነው። እውነት ነው የምላችሁ ዱባይ አትመስላችሁም። የኖረ ነው ያውቀው። ግን ያው መጥፎውን ነገር ሊያቀርቡት አይችሉም። ግን የውሃ ቱቦ እንኳን የላትም። በቃ ውሃ አንዴት እንዲህ ዝናብ ከዘነበ ጥልቅልቅ ስራ ይቆማል። በቃ ሰው እንቅስቃሴ ይቆማል። የተለያየ ነገር ነው። ስለዚህ በጣም ከባድ ነው እና አንድ 4-5 ቀን አይሆንም ዝናብ አጥለቅልቋት። እንደውም እኮ በጣም ኃይለኛ አንድ ቀን ብቻ ነው ኃይለኛ ዝናብ የዘነበው ማታ። ከዛ ቀስ እያለ ነው ከሌላ ቦታ ወደዚህ ገንፍል ወይ በቧንቧ ይልቀቁብን አልገባኝም። ግን አሁን ደህና ነው፣ ተወተነዋል። አልወሰደንም፣ መሬቷን የወሰዳት አቧራ እንዳለ በውሃ ተጥለቀለቀ። በዛ ላይ ደግሞ ኃይለኛ እንትን ይገብቷል፣ ሙቀት ገብቷል። ግን በቃ ላቀዝቅዝሽ ብሏት ነው መሰለኝ። አሁን እስቲ ሳፋሪ ላይ ትላንትና እንትን ነበረ የቀረጽኩት ነበር። በቃ እንትን በቃ ምን ብዬ ልንገራችሁ፣ መኪና በጭራሽ አይሄድም ነበር። እስኪ ውሃውን አንሱት አላውቅም፣ አብረን እናየዋለን። እና ሳርጃ አካባቢ ዱባይን ብታዩት፣ ዱባይ በጣም በተለይ ሳርጃ በጣም ትልቅ ናት። አሁን እኔ የምኖርበት አካባቢ በፊት ከምኖርበት አልናሃዳ እዚህ ቅርብ ነው፣ ግን አይታወቅም። አላውቀውም። እኔ ለምሳሌ አላውቀውም፣ በብዛት አያውቁትም ራሱ። ለምሳሌ እንጀራ ስናዝ አንዳንድ ነገር ሞሄላ የሚባለውን ቦታ አያውቁትም። እና በጣም ሳርጃ በተለይ ሰፊ ናት። ኃይለኛ ፀሐይ ወጥቷል። መኪኖችም ተመስገን ተርፈናል እያሉ ነው። አሁን እስኪ የሳፋሪው እናያለን። ወደ እሷ እየሄድን ነው። እና
እኛ እየዋኘን ራሱ ስራ ብንገባላቸው ደስ ይላቸዋል። ግን ዝናቡ ነው እንደዚህ የበረበረው ስላሴስ እና ላሳያቸው ወደፊት እስኪ እና ሰፈሬ የወላችሁ ያላችሁ ዘላሚያው ሰፈሬ በአንድ ቀን ያወጣችሁ ፀሐይ ራሱ ታረገው። እስኪ አብረን እንሂድና ሌትስ ጎ። አሁን እኮ የእኔ የሚያስጠላው እንትኑ ድምፁ ኦ ማይ ጋድ ሌትስ ጎ። የናፈቀኝ ዝናብ በደንብ አረሰረሰን ወሰደን ነው የሚባለው። ምን አረሰረሰን ብቻውን ይበቃል እንዴ? ብቻ ለማንኛውም ስለ ሁሉም ነገር እግዚአብሔርን እናመሰግናለን። ከሰማይ አስቦናልና እናመሰግነዋለን። እና አሁን እገባለሁኝ ስራ። ከዛን ቀጥታ ወደ ስራ ዳይቭ እንገባና ከዛ በኋላ ጥላት አድርገን ከዛ ደግሞ 1 ሰዓት ተኩላችንን እንጨርስና ቀጥሎ ወደሚቀጥለው ቤት እንሄዳለን። እዛ ደግሞ 1-2 ሰዓት ደፍደፍ እንልና ተፍተፍ እንልና ከዛ በኋላ ወደ 3ኛው ቤት እንሄዳለን። ከዛ 3ኛው ሰዓት ደግሞ 1 ሰዓት ናት። ሰላ ጥላት እናደርግና ከዛን እንሸከዋለን ወደ ቤት። ከዛ በኋላ ቤታችን ከደረስን በኋላ ቶሎ ወደ ሻወር እንገባና ከዛ በኋላ አልጋችን ላይ ቁጥጥ ብለን የደከመንን ዛሬ የጠዋት ስራም ገቢ ነበርኩኝ፣ ግን እዚህ ሳፋሪ ጋር ያለው ሳፋሪ ጋር ያለው ውሃ አያስኬደኝም ብዬ ነው። እስኪ እናያለን አብረን። ለማንኛውም እና ሳፋሪ ላስጎብኛችሁ እንዴ? ያላችሁ እዚህ ጋር ያለ እዚህ ጋር ወርቅ ቤት አለ። እዚህ ጋር ደግሞ የእንትን ትኬት ቤት፣ እዚህ ጋር ደግሞ ይሄ ያለ። ከዛ ደግሞ ወደ ብሪጅ እንሄዳለን። ከዛ ሰፈር ትልቅ ነው። ከዛ ጋር አለላችሁ በውስጥ ነው የምናልፈው። ከዛ ደግሞ እንደዚህ እንልና እንደዚህ እንልና እዚህ ጋር ደግሞ ወርቅ ቤት አለላችሁ። እንዴ ነው ወርቅ አማራችሁ። እዚህ ጋር ወርቅ አለላችሁ። እዚህ ጋር ሽቶ አለላችሁ። እዚህ ጋር ወርቅ ቤት አለላችሁ። ይመቻችኋል። እኔ እናቴ ይኸውላችሁ ወርቅ እያየን ስለምንሄድ ወርቅ አያምረንም። የጤና ነው አይደለም። ይኸውላችሁ እቺ ልጅ አሁን ወርቅ አድርጋ ቁጭ ብላለች። ከዛ እንደዚህ እንልና ከዛ የውጭው ሊፍት ስለተበላሸ እዚህ ጋር መተን ሊፍት እንጠብቃለን። ከዛ ዞሮና ቴንክ ዩ። ከዛ ወደዚህ እንመጣና కంపెనీ ఉంటుంది ఓనర్ పాకిస్తానీ ዋን ፍሎር ወደሚለው እናልፍና ከዛ አካባቢውን እናሳያቸዋለን። ከዛ እንደዚህ እናደርግና ከዛ ወዴት እንሄዳለን? ወደ መንገዳችን። እዚህ ጋር የልጆች ልብስ ቤት አለ። ከዛ የሰውዬ ከፊቴ ደግሞ ድቅን ብሏል። ከዛ አሁንም ጎርፍ እንዳትሉኝ፣ ብርጁ እንትን ይመስላል ሙዚየም የሚጎበኝ ለቤቴ። ዛሬ ውሃው አለ። ይኸውላችሁ ሰውን ይዩት። ሰአሊነነ ቅድስት ይኸው አላልኳችሁ? በቃ እያንዳንድሽ ምን ይዛችሁ ትመጣላችሁ? የመንሳፈፊያ ፕላስቲክ ያው መኪና
መኪና የለም። ስንት ቀን መኪና ስራ የለም። ያው አካባቢ ተዘግቶታል። ባህር አያችሁት? በቃ ትንሹ ባህር ያው ተጥለቅልቆ ሳሊና አሁን እንዴት ነው አልፎ ወላዲታ በመኪናው እንዴት ነው ይኸውላችሁ መኪናው ይኸውት። ይሄ መኪና እንደዚህ ከተዋጠ ምስራቅ ማሞ እንዴት ነው የምትሆነው? ኦ ማይ ጋድ ወገን እንዴት ነው የነገር ወይ እግዚአብሔር እዚህ አካባቢ ባህር ሊሰራልን ይሆን? ባህር እንዴት ነው አሁን እኔ እንዴት እንደማልፍ ብቻ ፈርጬ ብቻ ሰአሊነነ ቅድስት። በዛ ላይ ሊፍታችን ተበላሽቷል ያው እዚህ ጋር። ስለዚህ አሁን ምንድነው የምናደርገው? ድር እያለን ነው የምንወርደው። እስቲ ይኸውት በማርያም ይኸውት። አሁን እኔ የማልፈው እንዴት ነው በዚህ? አይ ጥሩ ነው የሰውዬ ጉልበቱ ጋር ከሆነ ማን ነው ቁርጭምጭሚቱ ጋር ከሆነ እኔ ጋር ደግሞ ትንሽ ከቁርጭምጭሚቴ አለፍ ብሎ ይሆንልኛል። ችግር የለም ዋኝተን እናልፋለን። እንኳን ይሄንን ውሃ ህይወትን አልፈነዋል። ምን አባቱ ስንከዛ እንደዚህ እናልግና ሰአሊነነ ቅድስት። ከዛ በኋላ ዞጥ ብለን እቺን ወረድ እንልና ከዛ በኋላ ደግሞ ባይገርማችሁ ይሄ የእነሱ ብሪጅ ህይወት ነው የሚመስለው። በቃ መጠማዘዝ ነው፣ መሽከርከር ነው፣ መጠማዘዝ ነው። ከዛ ልክ ልትሞቱ ስትሉ ጫፉን ታገኙታላችሁ። ዚስ ላይፍ ኦኬ። በቃ እነዚህ ሽከርከር ከዛ በኋላ ሳለከልክ ነፍሴ ልትወጣ ነው። በቃ ልኝ ስል መውጫውን አገኘዋለሁ። ከዛ ወጣና ሌላ ደግሞ ጉዞ ዚስ ምንድን ላይፍ ህይወት እንደዚህ ናት። በቃ ተሽከርክረ ከዛ በኋላ ለሞት ትደርሳለህ። እግዚአብሔር ከቀና ወይኔ ጉዴ! ይሄ ነገር እንዴ! ውሃውን ለእንትን አይጠቀሙትም እንዴ? በእንትናቸው ከዚህ በፊት እንደዚህ ሲዘንብ ማለት ነው እንትን ይሉት ነበረ፣ ይቀዱታል መጥተው። ዛሬ ግን ደበራቸው መሰለኝ። ይኸው ያደለው በእግሩ ይወጣና ከዛ እንደዚህ ጫማውን ውጭ ያደርጋል። ከዛ በኋላ እኛም እንዲህ እግራችንን ሰበስብና የመጣ ነው በስሊፐር ነው። እናመሰግናለን ብለን በስላሴ ስም ሰአሊነነ ቅድስት። ቅዝቃዜው እንደዚህ ነው ማለት እንዲህ እየሄድን ነው። ግን ዛሬ አሪፍ ነው። ትላንትና ከትላንት ወዲያ ብታዩት ስንት ጊዜ በቃ ዲብ እያለ ሰው። እኔም ራሷ እንደወድቅ ያለው ቀምሻለሁ ማለት ነው ጸበል ቅማሽ። ከዛ በኋላ እንደዚህ ምንና ከዛ እናመሰግናለን ጌታ ሆይ ባህርን ደረጃችን ስላመጣህልን እናመሰግናለን። ትላንትና ከዚህ ውሃ እየተቀዳ እየወጣ ነበረ። ዛሬ እንደተጠለለ ነው። ስራ ሙሉ ተዘግቷል። ይሄ የሆነ ቢሮ ነው ያላችሁ እንደዚህ ታያቸዋል አይደለ? እናመሰግናለን። እንደዚህ በጎርፍ ተወስደን ዝም ትሉናላችሁ። ጌታ ሆይ ባህርን ደጃችን ስላመጣህልን ባህር ቦታ መተን ስላልጎበኘን እዚህ አቅርበልህናልና እናመሰግናለን። ከዛ ላጥ ምልና ወደ አካባቢያችን አሁን ወደ መኪና ታጥቦ ያልፋል ማለት ነው። ጎማ ማሳጠብም መኪና ማሳጠብም አያስፈልግም። እዚህ ጋር ነው ያላችሁ መኪናው እንዲቆይ ላሳያችኋለሁ። ታዩታላችሁ። ጉድባል ጎንደር ነው እንግዲህ ቅዱስ ሚካኤል እናረፈው። አረ ወይኔ እዚህ ደግሞ ይሄ ደግሞ ይለያል። አሁን እንዴት ነው ማልፈው በወላዲቷ። እስቲ እንገባለን። ጌታ ሆይ ቼላችሁ ልጆቹ ራሱ ይላችሁ ባህር በሉት ይላችሁ ተጥለቅልቃለች እኮ ያችሁት በመብርሃን ሰአሊነነ ቅድስት። ጌታ ሆይ ይኸው እነዚህ ሁሉ ተዘግተዋል እንዳለ እነዚህ ስራ ተዘግተዋል። ምክንያቱም ውሃ ጥለቅልቆታል። እኔ የሰው ሳሳይ እኔ ሱሬ ራሱ በሰበሰምና አባቴ ይኸውላችሁ። ወይኔ ቅዱስ ሚካኤል ወይኔ እናቴ የኔማ ከጉልበቴ እዚህ ጋር ያለው ከጉልበቴ ይኸውላችሁ ይኸው ጉልበቴ ጋር ነው። በስላሴ ስም ይኸው እንዳለ ቤቶች ተዘግተዋል።
የእኛ ብቻ ስራ ነው አልዘጋም። ያላችሁ ልጆቹ ነው ያላችሁ። እነዚህ ራሱ ጌታ ሆይ የሚገርማችሁ እንዳለ ጁባይ ማለት እዚህ አካባቢ ከመጣ 1 ዓመቴ ነው። ግን እንደዚህ አይነት የመጥለቅለቅ አደጋ ደርሶ አላየሁም። እንግዲህ ጌታ ሆይ ባህርን በደጃችን አመተህልናል እና እናመሰግናለን ብለን በእግዚአብሔር ስራ መግባት አይቻልምና ይብቃን ይበቃናል ብለን አሁን ወደ ሰፈራችን እንገባለን። ይሄ አካባቢ ትንሽ ቁልቁለት ስለሆነ ነው እንዳለ ይታያችኋል። እዚህ ጋር ይኸውላችሁ መኪናው እስከ ስንት ተዋጣይሹ አያችሁት? በስላሴ ስም ይሄኛው አካባቢ ትንሽ ከፍ ስለሚል ብዙ አይደለም። ይሄ ይሻላል። አሁን እየወጣን ነው። ይኸውላችሁ እዚህ ጋር በስላሴ ስም ምንድን ነው ማርያም እኛም ፕላስቲክ አምጥተን እንትን እንበል እንዴ የምንሸራተት እንዴ እዚህ ባህር ላይ ትንሽ እንጆይ እናድርግ እንዴ። ቅዱስ ሚካኤል ነው። በነገራችን ላይ አንዳንድ ነገሮችም ራሱ ይሄ ውሃው አፍርሷል። ኃይል ባይኖረውም ይሄ ያው ለምሳሌ እነዚህ ነገሮች የተቀመጡት በስርዓቱ ተደርድሮና ከዛ በኋላ ደግሞ እንትን ተደርጎበት ነው የነሱ አፈር የሚያጣብቀው አፈር አለ አይደል? በእንደሱ ነው የተጣበቀውና ልክ ውሃው አፈሩን ሲወስደው እነዚህ ራሱ እያኮፈኮፉ እየተነሱ ነው። ወይ ዱባይ ከላይ ኢራን ትቀጠቅጥሻለች፣ ከስር ደግሞ ውሃው መጥቶልሻልና ጽናቱን ይስጥሽ እንላለን። እኛም እግዚአብሔር እናመሰግናለን። በቃችሁ እንዲለንም እንማጸናለን። አሁን ወደ ስራ ሰፈራችን ደርሰናል። እዚህ ጋር አካባቢ ነው ቤቴ፣ የስራዬ ቦታ ይኸው ደርሻለሁ። እንዳለ ይኸውላችሁ ቆሟል መኪኖች በሙሉ። አይ ዱባይ አይ ያ 1 minute